ፍጹም ውድ የትዳር ክቡር ነው። ቅዱስ ቃሉም ቅዱስ ቁርአኑም ይላል ትዳርን የመሰለ ነገር የለም። ትዳር ማለት የእግዚአብሔር ትልቅ ተቋም ነው። በዛ ተቋም ውስጥ የእግዚአብሔርን በረከቶች፣ ልጆች፣ ብዙ ነገሮች ምናምን የምታገኝበት ነው። ኦኬ እግዚአብሔር በጣም የሚወደው በቃ ተቋሙ ስለሆነ ሰይጣንም በዛው መጠን ይፈልገዋል። ኦኬ ለዛ ነው ትዳር ፈተናው የሚበዛው። ውዶች ከፈተና እግዚአብሔር ይሰውራችሁ። ይሄን ለመናገር ወዳለሁ። ብዙ ጊዜ ቪዲዮቼ ላይ ምናምን ነገር ድርሽዬ ብቻሽን ነሽ ወይ የታለ ባልሽ ምናምን እስቲ አሳይን ወይኔ ምናምን የሚባል ነገር አለ። የኔ ቆንጆ እኔ መተዳደሪያ የሆነብኝ እንጂ ሚዲያው በቃ ሌላ ነገር ተፍ እያልኩበት እንደው የጸና ነገር ቢሰጠኝ እንዴት እንደምወጣበት አውቃለሁ። እኔ ሁሌ በጸሎቴ ማለት ነው አባቴ ሆይ ያበደ ነገር በርገርገድ አድርግልኝና ማለት ነው ከዚህ ከሚዲያ ስራ ልውጣ ምናምን እላለሁ። መታወቅን የመሰለ የሚያስጠላ ነገር የለም ውድዬ። ይሄ በቃ በሰላም ወጥተው በሰላም ገብተው ሚዲያው የማያውቃቸው ልጆቻቸውን በሰላም የሚያሳድጉ ኑሯቸውን በጣም የሚኖሩ ስኬታማ ሰዎች ያስቀናሉ። አሁን እኮ ውርደት ሆነ፣ ሚዲያው ላይ መታወቅ ውርደት ሆነ ውድዬ። ይሄንን ስልሽ ይሄ የኔ ሙያዬ ነው። ኦኬ ያደኩበት ሬዲዮ ጋዜጠኛ ነኝ። ማስታወቂያ ሬዲዮ የቴሌቪዥን ሰራለሁ፣ ዶክመንተሪ ያበደ ሰራለሁ ምናምን አሳልጠዋለሁ በደንብ አድርጌ። እንደዚህም ሆኖ ያስጠላኛል። ለአንዳንዱ በቃ በጣም እንደው አፈር እስኪበላ የሚጋጋጥበት ነው። በግድያ ይታወቅ፣ በዝሙት ይታወቅ፣ በምንም ይታወቅ፣ እሱ ብቻ ይታወቅ አሁን ያለው ነገር ማለት ነው። እና ይሄንን ልል የወደድኩት ምንድነው ሚዲያ ላይ ማንንም ማምጣት አልፈልግም። ስፔሻሊ ቤተሰቦቼን ማንንም ማሳየት አልፈልግም። ማንንም ቢቻል እኔ ራሴ እንዳልኩሽ ነው መራቅ ነው የምፈልገው። ግን አሁን የምናያቸው ቪዲዮዎች እኔ ባይዘው ሲንግል ማመነኝ ምናምን የምትሉ ሴቶች በጣም ሼሞንዮ በጣም የሚያሳፍር ነገር ነው። ባይዘው በፊት እኛ አካባቢ ላይ ያደግንበት ማህበረሰብ ላይ ኢትዮጵያውያኖች በጠቅላላ የምናውቀው ነገር ምንድነው? ብቻቸውን ያሳደጉ ልጆቻቸውን ብቻቸውን ያሳደጉ እናቶች በጣም ስኬታማ ልጅ ነው የሚያፈሩት። በቃ ይሄው ለፍታ ሰርታ እኮ ደረሰላት፣ አሳደጋቸው። ይሄው በቃ የድካሟን ፍሬ አየች እኮ። ይሄው ዶክተር ሆነላት፣ ይሄው እንዲሆነላት አሳረፏት፣ ይሄው ቤት ሰርተውላት ምናምን የሚባል ልጆች ነው የምታሳድገው ብቻዋን ያለች እናት። በነገራችን ላይ ሲንግል ማም ሲኮን ወይ ደግሞ ሲንግል ዳድ ሲኮን መርጣችሁት ምናምን እንደ ምርጫ ቀርቦ አይደለም። ያ ትዳር በተለያየ ነገር ይሞከራል። በቃ በቤተሰብ በፍርድ ቤት በምናምን በሚያውቃቸው ሰው ተሞክሮ መላ ሲያጣ የመጨረሻው አማራጭ ነው እሱ። የመጨረሻው አማራጭ ነው ሲንግል መሆን ማለት ነው። ወይ ሲንግል ማም ወይ ሲንግል ዳድ የሆናችሁ ሰዎች ማለት ነው። ግን ፕራውድ አድርጋችሁ እዚህ ሚዲያው ላይ አንዳንዱማ ተፋቶ ገና ወር ሳይሆነው በነገራችን ላይ ልጆች ብቻ ማሳደግ ምናምን ትላለች። እንደዛ የሚባል ነገር የለም ውድዬ፣ ተከበሪ። በቃ ባል ባይኖር የሆነ ከበደ አየለ የሚባል ባል የሚባል ነገር ባይኖርሽ ክርስቶስ አለሽ። በቃ ፈጣሪ አለሽ። ሙስሊም ከሆንሽ አላህ አለሽ። በቃ ትዳር ይሆናል እኮ አምላክሽ እኮ ትዳር ይሆንሻል እኮ መከታ ጋሻ ይሆናል እኮ። ኦኬ አንዳንድ ባልም አለ ደግሞ ሲሄድ ይሄ ኑሮ ያልጠቀመ ሲሄድ አይጎዳም አይነት ወንድ ባልም ከሆንክ አደባባይ ላይ እኔ ያው ሚስቴን የፈታውበት ምናምን ብለህ ስታወራ ልጆችን ማሰብ አለብን። ልጆች ባንተ ፕራውድ ካላረጉ ባንተ ካልኮሩ አባትነት ምኑ ላይ ነው? አባት እኮ ጠበቃ ነው፣ ጋሻ ነው፣ ዳኛ ነው። ኦኬ ፕሮቴክተር ነው። በቃ የሆነ ነገር ቤቱን ጠባቂ ነው፣ አንበሳ ነው አባት። አሁን እንግዲህ የምናያቸው ሰዎች እንደምታያቸው ናቸው። ኤቭሪባዲ ተመሳሳይ ነገር ነው የሚያሳልፈው። ለዛ ሲንግል ዳድ ነኝም ሲንግል ማም ነኝም የምትይ ሴት ሁሉ ወንድ ሁሉ ለልጆቻችሁ ተጨነቁ። ልጆች እኮ ገና ሲፈጠሩ የሚያውቁት ቤተሰብ እናንተን ነው። በእናንተ ካልኮሩ እሺ በማን ነው የሚኮሩት? እናንተም ታሪካቸውን እድገታቸውን የእናንተን ጉዳይ አደባባይ ላይ መሸቀ ያደርጋችሁት። እሺ እኚህ ልጆች ምን ይሁኑ? እኔ አንዳንዴ ወይኔ አባቴ እኚህ ሰዎች ራሳቸውን ሳይችሉ በስነ ልቦና ገና ብቁ ሳይሆኑ ለምንድን ነው ልጅ የምትሰጣቸው እላለሁ። የነዛ ልጆች ኮንፊደንስ ስነ ልቦና ያሳዝነኛል። ከእንደዚህ አይነት ቤተሰብ የተፈጠሩ ልጆች ግራ የተጋቡ ናቸው። እችን ምድር አክሰፕት ማድረግ አይችሉም። ከሰዎች ጋር መግባባት አይችሉም። ኮንፊደንስ ያላቸው ልጆች አይሆኑም። ህይወታቸውን ነገ የሚመሩ ልጆች አይደሉም። ከእንደዚህ አይነት እናትና አባት ያደጉ ልጆች ማለት ነው። ለዛ
ለሚዲያው አይደለም። እኔ እኮ አሁን እኔ ጀግና ሲንግል ማሞች እኮ አሉ ማናቃቸው አደባባይ ላይ ማይወጡ የማይናገሩ እኮ አሉ። ቢዚ ናቸው እነሱ ይሄን ለማብራራት እንኳን ጊዜ የላቸውም። አብዛኛውን ሴት ግን በተለይ ኢንተርቴይንመንቱ ላይ ያላችሁ ሴቶች ቢዝነሳችሁ ነው። ሲንግል ማምነን ብላችሁ ፕሮሞት ማድረጋችሁ ቢዝነሳችሁ ነው። አም አቬለብል ማለት ነው። ነው በቃ አየሩ ላይ ያለው አባቴ ፒክ ማድረግ ትችላለህ ሁሉን ነገር ምናምን ለማለት የምትጠቀሙበት መንገድ። ስለ ልጆቻችሁ አታስቡም። የሆነ ግራ የገባው ሀብታም መጥቶ ኢንጆይ አርጎ ከናንተ ጋር ጠጥቶ ከናንተ ጋር ድራፍቱን፣ ቢራውን፣ ውስኪውን፣ ሺሻ ጠጥቶ ቱቦ ስር ወድቀሽ ምናምን ለምታልፊበት ነገር ፕሮሞሽን አትስሪ። ይሄ ፕራውድ የሚደረግበት ነገር አይደለም። ሲንግል ማም መሆን ከፈጣሪዋ ጋር ጸንታ ጨዋ ሆና ልጆቿን የምታሳድግ ብርቱ ሴት እንጂ አንቺ እንደምታውቂያት ያዙኝ ልቀቁኝ የምትል ሴት አይደለችም። ለዛ ተከበሩ፣ ለልጆቻችሁ አስቡ፣ ወንድሙን ሴትሙን። ዱ ዩ ቲንክ ሚዲያው ሲጠራችሁ እንዴት ብቻህን ትዳራችሁ ምንድነው የነካው ምናምን ሲሏችሁ የእውነት ይመስላችኋል? ሚዲያው አባቴ ሊሸቅልብ ነው። ይሄንን የምናገረው ለልጆቻችሁ ስለማስብ ነው እንጂ ለእናንተ አይደለም። ሚዲያው ሲጠራክ ሙድ ሊይዝብክ ነው፣ መነጋገሪያ ላይ ያደርግ ነው፣ እሱ ሊሸቅልበት ነው። ከዛ አንተ ልጆችን እንጦሮጦስ ገደል ትከታቸዋለህ። በተለያየ ነገር የሚያፍሩ በእናንተ የሚሸማቀቁ ልጆች ታደርጓቸዋላችሁ። ለዛ ለልጆቿ ከምንም በላይ እኔ ማለት ነው ይሄ ሚዲያ ሲፈልግ የሚያቀኝ ሰው ባናቱ መተከል ይችላል። ከልጆቼ ስነ ልቦና አይበልጥብኝም። እኔ ቤቴ ውስጥ አይደለም እኔ ማለት ነው አይደለም እኔ ቤት የመጣ ሰው ስልክ ተደውሎለት ውሸት ማውራት አይችልም። ከቤት ሳይወጣ ወጥቻለሁ ደርሻለሁ እንኳን ማለት አይችልም። ለልጆቼ ስለሚበሉት ስለሚጠጡት አይደለም ስለሚሰሙትና ስለሚያዩት ነገር ነው በጣም የምጨነቀው። ለዛ ልጆቼ ፊት እኔ ፍጹም ነኝ። ልጆቼ ፊት በስመ አብ ሮንግ ነገር አልቀበልም። ልጆቼ ፊት በተቻለ መጠን በጣም ፐርፌክት ሴት ሆኜ ነው መታየት የሆነች ምሳሌ ሴት መሆን ነው የምፈልገው እንጂ በየአደባባዩ ያዙ ይልቀቁኝ እምጠጣ ምሰክር ምናምን ሴት ሆኜ ለዘላለም አያዩኝም። በጣም ፕራውድ የሚያደርጉብኝ እናት ነው መሆን የምፈልገው። ለዛ ውዶችዬ በተቻላችሁ መጠን ፕራይቬት ነገራችሁን ተዉት። አደባባይ ላይ እናንተ ትበቃላችሁ። የሚበልጥባችሁን ነገር እወቁ። በዛ ላይ ደግሞ ትዳር ክቡር ነው። ሲንግል ነኝ የምትሉ ወንዶችም ሴቶችም የምትኩራሩበት ጉዳይ አይደለም። ኦኬ ላላገቡ ሴቶች መከራ፣ ላላገቡ ወንዶች መከራ አትሆኑባቸው። ይሄንን ለመናገር ነው ውዶችዬ። በጣም ነው የምወዳችሁ ማከብራችሁ። እግዚአብሔር ባያላችሁበት ሰላምና ጤና ይስጣችሁ ብያለሁ።